ጅብሪል ወደ ማህፀኗ እፍ አለባት መርየም ወዲያውኑ አረገዘች ስታረግዝ እቺ ብዙ ሴት ነች በዒባዷ የምትታወቅ ነች እርግዝናዋን እንዴት ትግፋው እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መርየም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጡ አብስረውኝ ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረች ዘከሪያ ምን ክስተት ያቀናል ምጧ እየጨመረ ሄደ ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካንን ቀሲያ ነው ብለዋል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋራጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መርየም ልትወሳ ይገባት ምጡ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه يتطارات عليام ልጇ ነው ይባላል ልጇ የሚለው قول اصح منو ለሚቀጥለው ተአምር መንደርደር ያስለው فناداها من تحتها الله عيسى አናገረው ከሆዷ እንደወጥ አትዘኝ ብይጠጪ ውሃም እዚህ አለ ዛፉንም መታመት አርጊው ቴምሩንም በያለ ተረጋጋች እሱም በላች ውሃውን ጠጣች ኃይሏ ተመለሰ ይሄን ጻል ልጅ አዝለው